ሰላም ጋይስ እንዴት ናችሁ? ዛሬ ማሳያችሁ በስልካችሁ ብቻ MT5 ላይ ሴታፖችን ሰርታችሁ እንዴት ትሬድ እንደምታደርጉ ነው ማሳያችሁ። ከዛ በተጨማሪ ደግሞ ሻርፕ ኢንትሪ እንዴት እንደምትገቡ አሳያችኋለሁ ማለት ነው። በስልካችሁ ብቻ በመስራት ማለት ነው። እንደምትመለከቱት $30 ሚኒት ነው። ኦሬዲ ፖዚሽኑን ከፍቼዋለሁ። $8 ብቻ ነው ባላንሴ ላይ ያለው። እንዴት ያን $8 እንደማሳድገው አሳያችኋለሁ ማለት ነው። ፉል ማርጂን ሲባል ሰምታችሁ ከሆነ ፉል ማርጂን ሴታፖችን ለመግባት ወይንም ደግሞ ስሞል አካውንቶችን ሬዝ ለማድረግ የሚያስፈልጋችሁ አንድ ነገር አለ። ስሞል አካውንቶችን ሬዝ ለማድረግ ለምሳሌ $10 $5 ሬዝ ለማድረግ ሻርፕ ኢንትሪ ያስፈልጋችኋል ማለት ነው። ሻርፕ የሆነ ኢንትሪ ነው ቴክ ማድረግ ያለባችሁ። ለምሳሌ አሁን ጃምፕ 25 ኤስኤሉን በትንሹ አሁን ብናስበው ወደ $4 ምናምን ነው። ስለዚህ ኤስኤል አለማስቀመጥም እችላለሁ እኔ በጣም ሹር ስለሆንኩኝ፣ ነገር ግን አስቀምጣለሁ ዝም ብዬ ሜቢ ብዬ። ነገር ግን ስሞል አካውንቶችን ሬዝ ስታደርጉ ሻርፕ ኢንትሪ ያስፈልጋቸዋል። ያን ሻርፕ ኢንትሪ እንዴት ቴክ እንደምታደርጉ ነው ማሳያቸው። እንደምትመለከቱት ትሬንድ ላይን ከሰራው በኋላ ምንድን ነው እየጠበቅኩ ያለሁት? ብሬክ አውት ነው የጠበቅኩት። ብሬክ አውት ደግሞ ሀፕን አድርጓል። ቢኮዝ 30 ሚኒት ላይ የ30 ሚኒት ካንድል ከትሬንድ ላይኑ በላይ ሆኖ ተዘግቷል ማለት ነው። አሁን ቲፒ እየሰራው ነው። የቱ ጋር ይደርሳል የሚለውን ነገር ነው እየሰራ ያለሁት። ግን ትሬንድ ላይን ከሰራችሁ በኋላ ብሬክአውት ትክክለኛ ቫሊድ የሆነ ብሬክአውት መሆኑን የምታውቁት ብሬክ ያደረገበት ታይም ፍሬም ላይ ያ ካንድል ከትሬንድ ላይኑ ድሮ ካረጋችሁበት በላይ ሆኖ ክሎዝ ማድረግ አለበት ማለት ነው። የ30 ሚኒት ካንድል ክሎዝ አድርጓል፣ ከላይ ክሎዝ አድርጓል። ከዛ ኔክስት ካንድል ደግሞ ሪቴስት ካረገ በኋላ ምን ያደርጋል? ወደ ፈለግንበት አቅጣጫ ይሄዳል ማለት ነው። አሁን ማስበው ፈርስት ቲፒ ነው። ፈርስት ቲፒ እና ሰከንድ ቲፒ ማስብበት ቦታ ነው ማለት ነው። ነገር ግን ትሬንድ ላይን ስትሰሩ ማወቅ ያለባችሁ በጣም ወሳኝ ነገር አለ። የመጀመሪያው ትሬንድ ላይን ስትሰሩ ዊክ የሆነውን ካንድል ብቻ ነው መንካት ያለበት። ድሮው ስታደርጉ ቦዲውን መንካት የለበትም። ቦዲውን የሚነካ ከሆነ ሜይቢ ፐርፌክት የሆነ ትሬንድ ላይን ላይሆን ይችላል ማለት ነው። ፓተርኑን ስትሰሩ ዊክ የሆነውን ካንድል ብቻ ነው መንካት ያለበት። ከዛ በተጨማሪ አትሊስት 3 ዊኮችን መንካት አለበት። ከስር እንደምትመለከቱት 3 ዊኮችን ነክቷል። እሱን አሳያቸዋለሁ በኋላ ላይ። ነገር ግን አሁን ምንድን ነው ቫሊድ የሆነ ብሬክአውት መሆኑን የምናውቀው? ቫሊድ ስላችሁ ፌክ አውት ሊሆን ይችላል። ብዙ ጊዜ ብሬክአውት ያደረገ መስሎ ፌክ አውት ሆኖ ይመለሳል። ስለዚህ ፌክ አውት እና ትክክለኛ ብሬክአውት መሆኑን መለየት አለባችሁ። ብሬክአውት መሆኑን የለየውት አንደኛ በምንድን ነው? የ30 ሚኒት ካንድል ከላይ ሆኖ ዘግቷል ማለት ነው። በመቀጠል ደግሞ ቀጣዩ ካንድል ከትሬንድ ላይኑ በላይ ምን ብሏል? ዘግቷል ማለት ነው። የቤሪሽ ካንድል ከትሬንድ ላይኑ በላይ ሆኖ ዘግቷል። ይሄኛው ምን ያመለክተናል ማለት ነው? ትክክለኛ ብሬክአውት መሆኑን ያመለክተናል። ቀጣይ የሚሆነው ስቴፓችን ምንድን ነው? የባይ ሙቭመንት መጠበቅ ነው ማለት ነው። ትሬዲንግ ላይ ደግሞ መጠበቅ በጣም አስፈላጊ ነገር ነው። በአንድ ጊዜ አይደለም ማርኬቱ ሙቭ የሚያደርገው፣ መጠበቅ ያስፈልጋል። እንጠብቀዋለን። ትሬዱን ቴክ አድርገናል፣ ብሬክአውት እንደሆነ አውቀናል፣ ሪቴስትም እንዳረገ አይተናል። ኔክስት የሚሆነው ደግሞ መጠበቅ ነው። እንደ ተጨማሪ ደግሞ ዋን ዴይ ካንድል ላይ እንደዚህ ዋን ዴይ ቻርት ላይ ስትሄዱ QML የምትባል ፓተርን አለች፣ ወይ ደግሞ ኳሲሞዶ ፔን ሌብል የምትባል። ኳሲሞዶ ሊሰራ ብሎ ፌል ሲያደርግ ኳሲሞዶ ፔን ሌብል ይባላል። እሱን እንደ ተጨማሪ ኮንፊርሜሽን መጠቀም እንችላለን። ግን በዋናነት እኛ የገባ ነው 30 ሚኒትን ቤዝ አድርገን ነው። 30 ሚኒት ላይ ያለውን ብሬክአውት ቤዝ አድርገን የገባ ነው። ውጤቱን እንጠብቃለን ኔክስት። እሺ አሁን ደግሞ ውጤቱ ምን እንደሚሆን እናያለን ማለት ነው። የገባነውን ቴክ ያደረግነውን ትሬድ ጃምፕ 25 እንከፍታለን። ልክ እንደምትመለከቱት TP1 ስማሽ አድርገናል ማለት ነው። በተጨማሪ ደግሞ አንድ የምነግራችሁ ነገር ልክ እንደዚህ ስሞል አካውንቶችን ሬዝ ለማድረግ ፓኒክ መሆን የለባችሁም፣ ኢሞሽናል መሆን የለባችሁም። እንደምትመለከቱት ከ$8 ወደ $17 ሰርተናል። $17 ራን እያደረገ ነው ፕሮፊት ማለት ነው። ይሄ ማለት ፍሊፕ እንደማድረግ ነው። ከ$8 በ$8 ጎልደን ትሬድ ላርግ ብትሉ በጣም ሪስኪ ነው የሚሆነው ምናምን፣ በአንድ ጊዜ ብሎ ልታደርጉ ትችላላችሁ። ነገር ግን ልክ እንደዚህ አይነት ሴታፖችን
እየሰራችሁ አካውንታችሁን ማሳደግ ትችላላችሁ። ያው ልክ እንደዚህ ማለት ነው። $17 በስንት ደቂቃዎች ማለት ነው? በጥቂት ሰዓታት ውስጥ ወደ $17 ራን አድርጎልና ኦልሬዲ TP1 ስማሽ አድርገናል። ብዙ ጊዜ ፉል ቲፒ ላይ ደርስላችሁ ስለሚችል TP1 ላይ ወይ ደግሞ TP2 ላይ ክሎዝ ማድረግ ትችላላችሁ። TP1 ላይ ክሎዝ ማድረግ ትችላላችሁ። እኔ ግን ብሬክ ኢቭን አድርጌ እጠብቀዋለሁ። ያው በብሬክ ኢቭን ካስወጣኝም አስወጣኝ ነው፣ ካላስወጣኝም TP2 እጠብቀዋለሁ ማለት ነው፣ ፉል ቲፒ። ያው እንደዚህ አይነት ሴታፖች ሁል ጊዜ ስላሉ ፓኒክ አልሆንም። ፕሮፊቱን ባየው ቁጥር ፓኒክ አልሆንም ማለት ነው። ሪል አካውንት ነው። ነገር ግን ፓኒክ መሆን የለባችሁ ማለት ኢሞሽናል መሆን የለባችሁም። ዜሮ ኢሞሽን ነው መሆን ያለበት ማለት ትሬድ ውስጥ ስትገቡ የእናንተ ኢሞሽናችሁ ዜሮ መሆን አለበት። ምንም አይነት ኢሞሽናል መሆን የለባችሁም። ልክ እንደምትመለከቱት 15 ሚኒት ላይ ብሬክ አውት እንዴት እንዳደረገ ለማሳየት ያክል ነው። 30 ሚኒት እና 15 ሚኒት እንደዛ ትመለከታላችሁ። ቅድም እንዳልኳችሁ ደግሞ ትሬንድ ላይን ስትሰሩ አትሊስት 3 ዊኮችን መንካት አለበት። 3 ዊኮችን መንካት አለበት። 1 ዊክ 2 ዊክ አለ። ከዛ ደግሞ 3ኛ ዊክ ላይ ነው ብሬክ ያደረገው ማለት ነው። ሶስተኛው ላይ ነው ብዙ ጊዜ ብሬክ አውት የሚያደርገው። 3ኛው ላይ ብሬክ አውት አድርጎ እንደዚህ ሙቭ አድርጎልናል ማለት ነው። ከታችም ልክ እንደዚሁ 1 ዊክ አለ። 2ኛ ዊክ ነክቷል። እዛ 4ኛ ዊክ ነክቷል ማለት ነው። ይህ ፐርፌክት የሆነ ኮምፕሊት የሆነ ትሬንድ ላይን ነው ማለት ነው። ፓተርን ነው። ስለዚህ ብሬክ አውት እንደዚህ መስራት ትችላላችሁ። ቦዲውን መንካት የለበትም እንዳልኳችሁ። ብሬክ አውት ካደረገ በኋላ ደግሞ ምንድነው ሰከንድ ካንድል ከትሬንድ ላይኑ በላይ ሆኖ ክሎዝ ማድረግ ማለት አለበት ብያቸዋለሁ። ያው እንደምትመለከቱ $18 ራን እያደረገ ነው። በትንሽ ሎስ ሳይዝ ነው። በ0.01 ጃምፕ 25 እያደረገ ነው። ኔክስት ደግሞ እንደዚህ አይነት በጣም ብዙ ትሬዶችን እንሰራለን። ባይዘ ይሄን ሲግናል ከቻሌንጅ አካውንት ላይ $10 ወደ $1000 ቻሌንጅ ያልነው ላይ ለቅቄዋለሁ፣ ፖስት አድርጌው ነበር። እዛ ላይ መግባት ትችላላችሁ። ፍሪ አልለቅም እንደዚህ አይነት ሲግናሎችን ቢኮዝ ጥሩም ስላይደለ ፐብሊክ እንደዚህ አይነት ሴታፖችን አልለቅም። ግን ደግሞ እዛ ቻሌንጅ ላይ እለቃለሁ። እንደዚህ አይነት ሴታፖችን መግባት ትችላላችሁ፣ ኮንታክት ማድረግ ትችላላችሁ። ያው እንደምትመለከቱት በብሬክ አውት ወጥተናል ማለት ነው። ወደ $13 አካባቢ ይዘን ወጥተናል ከማርኬቱ። አሪፍ ትሬድ ነበር። ሁል ጊዜ TP2 ላይ ደርስ ይችላል። ልክ እንደዚህ TP1 ላይ ያስወጣችሁ ይችላል ማለት ነው። ወደ $20 አሳድገናል። ከ$8 ወደ $20 አሳድገናል። ኔክስት ደግሞ ወደ $50 ወደ 100 እና ከዛ በላይ እናሳድጋለን። እምነቱ አለኝ። ወደ $1000 ከዛ በላይ እንሰራለን ብዬ አስባለሁ። መልካም ጊዜ፣ መልካም ቆይታ።